ሳታነሳውም ነበር አነሳዋለሁ ኪያ እኔም ላንተ ሳስቼ ነው ይሄን እስከዛሬ ሳላነሳው የምፈልገው ነገር ቢኖር ማለት ነው ከምንም ነገር በል እሺ ቆይ አንቺ ለኔ ሃይማኖትሽን ትቀይሪያለሽ ኪያ ምን አይነት ተማሪ ነው ለማልባላህ አንቺን በቁልቤ ክርሽን ሳትበጪው ነይ ከቤቴ ግቢ ሲወዱሽ አታውቂ ወይ ሻት አንቺ ለመለየት ፈልጌ አይደለም አልፈለኩም አይደለም ለምን በስተክክል እንለይ አትለኝም ለምን ህይወት እንዳከብደዋል አፈቅርሻለሁ ኪያ ሰፊና ጥልቅ ነው መውደድ አንቺ ማንነት የለኝም በአንድ ጊዜ ምናምን ነገር ኪያ እኔ እኮ በንግድ የተገናኘን ሰዎች አይደለም እኔና አንቺ ስላንቺ ግድ አይስጠኝ ምናምን ነገር ወይም ደግሞ የሆነ በጣም እምጠላው ሰው አይደለም ነው በራሴ ካልኩሌት መራመድ አንቺን የሚያስደስት ነው በቃ እንወደዳለን እሺ እንፈቀራለን ምን አጠፋ ታዲያ ሃይማኖት ብቻ ሊለያየን ይገባል እኔ እናንተ ተሳስለን መኖር አንችልም በምን አይነት መልኩ እስኪ ንገሪኝ እስኪ ኪያ ንገሪኝ እስከ ዛሬ እንዴት ይኖር ነው እስኪ ቆይ እስከ ዛሬ እናንተ እንዴት ይኖር ነው እሺ ልጃችን ስሙ ማን ይባላል አኗር በማርያም እስኪ ልጃችንን ስም ንገሪኝ እስኪ ንገሪኝ በደም ንገረኝ እስከ ዛሬ ድረስ እኔ እናንተ አብረን አልኖርንም ያኔን ጾም አላከበርክልኝ ያንተ አላከበርኩ ያለበት እስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆን ባይሆን ነገ እኔና አንቺ መጋባታችን ይቀራል ታፈቅሪኛለሽ ታፈቅሪኛለሽ በጣም አይደል በጣም ጥሩ ስለምታፈቅሪኝ ነገ ከነገ ወዲያ ላይ ይሄ የጓደኝነት ህይወታችን በቃን ብለን ወደ ትዳር መሄዳችን ይቀራል አይቀርም ወደ ትዳር እንሄዳለን አይደልማ ብዙ የሚኖሩ ሰዎች አሉ እኮ እንደዛ አያገባንም እኮ ግን ስታቂ ማለት ነው እንዲህ ተሰብረሽ አይደለም እንዲህ ሆነሽ አይደለም እንድታቂ ሃይማኖትሽን ትቀይራለሽ ለኔ ብለሽ ሃይማኖትሽን ትቀይራለሽማ ትቀይራለሽ ለኔ ብለሽ ሃይማኖትሽን ትቀይራለሽ ምን አይነት ነገር ነው የምታወራው አይሽ ይሄንን ጥያቄ ነገ አንቺ ነኝ ትጠይቂኛለሽ ሁለት ሶስት አሁን ነው የምጠይቀው ፈልገው አሁን አይሽ እሺ እኔም ጠይቃለሁ አንተ ለኔ ብለ ሃይማኖትን ትቀይራለህ ኪያ ይሄ ሁለቱም ምንም ነገር ማውራት አልፈልግም ምንም ነገር ማስረጃ ምንም እንሰጠኝ አልፈልግም ኪያ አንቺ አትቀይሪ ማለት እኔ በፍጹም አላደርገውም በፍጹም ኪያ እኔ በፍጹም ሃይማኖት ያልኩኝ ይሄም አንቺም እንደማታደርጊው አውቃለሁ በዚህ ጉዳይ